ባሏ 3 ጊዜ ፈታትና ባልየው አንድ ትልቅ ሼኽ ጋር ሄዳ አሉ። እንደው እነ ሼህ ኪታቡ ሰፊ ነው ባክዎት መውጫ ይፈልጉልኝ አላቸው አሉ። 3 ጊዜ ከፈታ በኋላ ኪታቡማ ሰፊ ነበር ያንተ አፍ ግን ከኪታቡ ሰፋ አሉ። ሶስት እድል ሰጥቶ ነበር ኪታቡ አሉት። 1 2 طيب ስለ ግጭት ስናወራ اختلاف ስናወራ የግጭት መነሻዎች 2 ናቸው። አንዱ የእውቀት ምክንያቱ እውቀት የሆነ ግጭት አለ። ሁለተኛው ምክንያቱ አኽላቅ ችግር የሆነ ግጭት አለ። 2 አይነት ግጭት አለ። የእውቀት ችግር የሆነው ህክምናው እውቀት፣ የአኽላቅ ችግር የሆነው ህክምናው ዱዓ። ሌላ ምን ህክምና ነው? ወደ አላህ መቃረብ ዒባዳ የሚያክመው የቀልብ ችግር ስለሆነ ማለት ነው። አንድ ሰው ሁሌ ለመጣላት ዝግጁ የሆነን ሰው በምን ታክመዋለህ? ሰውየው የት እየሄድክ ነው አለው። ጠብ ፍለጋ አለው። የት ታገኛለህ ሲለው ምን አገባህ? አንተስ ታገኛለህ ሂድ፣ አንተ አታጣም አለው። ገባችሁ አይደለ? ፕሮ የሆነ ማለት ነው። በቃ ለጸብ ሁሌም ሬዲ የሆነ ያ አይነት አመለካከት ሲኖር በጣም ከባድ ለማከም